እስኪ አንድ ከባድ ጥያቄ ልጠይቃችሁ። በህይወታችሁ ሙሉ ስታደንቁት የነበረውን ዝነኛ ሰው የማግኘት እድል ብታገኙ፣ ነገር ግን እሱን የምታገኙት ነፍሱን እንድትወስዱ ስለተላካችሁ ብቻ ቢሆንስ? የዛሬዋ ጀግናችን ሀናም የገጠማት ይሄው ነው። እናንተስ ብትሆኑ ምን ታደርጋላችሁ? ግዴታችሁን ትወጣላችሁ ወይስ የምትወዱትን ሰው ለማዳን ህጉን ትጥሳላችሁ? ሐሳባችሁን በኮሜንት ላይ አሳውቁኝ። ታሪካችን የሚጀምረው ኪም ሀና በምትባል የሁለተኛ ደረጃ ተማሪ ሲሆን በአጭር የፀጉር ስታይልና ክብ መነጽሯ ከአይን አፋር ባህሪዋ ጋር ተዳምሮ የተለየ መልክ የሚሰጣት ወጣት ነች። ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር ነው ያለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። እሷም እንደ አብዛኞቹ በጉርምስና እድሜ ላይ እንዳሉ ወጣቶች በአንድ ወጣት አርቲስት ላይ ያላትን ጥልቅ አድናቆት የዓለሟ ማዕከል በማድረግ የምትኖር ተራ ታዳጊ ናት። አንድ ቀን ወደ ትምህርት ቤት በምትጓዝበት ወቅት የምታደንቀውን አርቲስት ተወዳጅ ሙዚቃ በጆሮ ማዳመጫዋ እየሰማች በሀሳብ ተውጣ ስለነበር አንድ የፒካፕ መኪና በከፍተኛ ፍጥነት ወደ እሷ እየተምዘገዘገ መሆኑን አታስተውልም። በመጨረሻ መኪናው በኃይል ሲያጋጫት ሰውነቷ በአየር ላይ ተወርውሮ አስፋልቱ ላይ ሲወድቅ በከፍተኛ ሁኔታ ደም ይፈሳታል። ሆስፒታል ከተወሰደች ከደቂቃዎች በኋላም ህይወቷ ማለፉ ይረጋገጣል። ትዕይንቱ ከ7 ዓመታት ወደ ኋላ ወደሚገኝበት ጊዜ በመሻገር በመኪና አደጋ ህይወቷ ያለፈው ሀና አሁን በሞትና በህይወት መካከል የተንጠለጠለች የሞት መልአክ ሆና እናገኛታለን። በህይወት ሳለች ልቧ ከምንም ነገር በላይ ይመኘው የነበረውን አርቲስት የማግኘት ምኞቷ እስኪሟላ ድረስ ነፍሷ ወደ ወዲያኛው ዓለም እንዳትሻገር እንዳደረጋት እንረዳለን። በዚያ ቀን ጠዋት ግን የሀና ልብ በከባድ ሐዘን ተሰብሯል። ምክንያቱም ነፍሱን እንድትወስድ የታዘዘችው ሰው በህይወቷ ሙሉ ስታደንቀው የኖረችው ጁ የተባለ አርቲስት በመሆኑ ነው። እስኪ ያስቡት፣ የሞት መልአክ ሆናችሁ የራሳችሁን ተወዳጅ አርቲስት ነፍስ ውሰዱ ብትባሉ ምን ይሰማችኋል? ከዚህ የከፋ ነገር የለም። ለማንኛውም የሞት መልአክ ከሆነችበት ጊዜ ጀምሮ እንደ ጥላው በመሆን ጁን በሄደበት ቦታ ሁሉ ስትከታተለው ስለነበር የቤቱን አድራሻ ብቻ ሳይሆን እያንዳንዱን የቤቱን ዝርዝር ሁኔታ በልቧ ቀርጸዋለች። ከጊዜ ወደ ጊዜ የሚለቀቁትን የጁን ዘፈኖች የመሰብሰብ ልማድ በማዳበር ለእርሱ ያላትን ስሜት በራሷ መንገድ ስትገልጽ ከቆየች በኋላ የጁ ሞት በጥቂት ሳምንታት ውስጥ እንደሚሆን የሚገልጽ ዜና ሲደርሳት ጣዖቷን ከምንም በላይ የምትወደው ሀና ገጥሙት አደጋዎች ሁሉ ልትታደገው ተወስናለች። ይህ ድርጊቷም የበላይ መልአከ ሞትን በማስቆጣቱ ዳግም የሰውን ዕጣ ፈንታ እንዳትቀይር ቢያስጠነቅቃትም ለጁ ባላት ጥልቅ ፍቅር የተነሳ ራሷን መቆጠብ አትችልም። በመጨረሻም የበላይ መልአከ ሞቱ በእርሷ ተስፋ በመቁረጥ ወደ ህይወት እንድትመለስና በምድር ላይ በምትቆይበት ጊዜ ምኞቶቿን በሙሉ እንድታሟላ አንድ የመጨረሻ እድል ሊሰጣት ይወስናል። ይህንንም እንድታደርግ የጁን የሞት ሰዓት መቃረቢያ ደቂቃዎች ለመለየት የሚያስችላትን አስማታ ሰዓት ይሰጣታል። በማግስቱ ሀና ከእንቅልፏ ስትነቃ አይኖቿን ስትገልጥ ነጣ ያለ የሆስፒታል ጣሪያና የመድኃኒት ሽታ ይቀበላታል። ምንም እንኳን ወደ ምድር ተመልሳ በህይወት መኖሯን ስታውቅ ልቧ በታላቅ ደስታ ቢሞላም ያ ደስታ ግን ብዙም ሳይቆይ ባለፈው ህይወቷ ላይ በተጋረደ ከባድ መጋረጃ ይጋረዳል። ስሜቷንም ሆነ ማንነቷን ሙሉ በሙሉ ዘንግታዋለችና። ይህ ደግሞ ሌላ ራስ ምታት ነው። ማንነቷን ሳታውቅ እንዴት ነው ምኞቷን የምታሳካው? በዚህም የተነሳ ለአዲሱ ህይወቷ መነሻ እንዲሆናት ራሷን ቾንግ ብላ በመሰየም ቀደም ብሎ ወደ ሆስፒታል ወስዶ ህይወቷን ካተረፈላት ሲ ከተባለ ወጣት ጋር አዲስ ምዕራፍ ትጀምራለች። እሱም እንደ ቤተሰብ በሚገባ እየተንከባከባት ለተወሰነ ጊዜ በቤቱ እንድትቆይ ይፈቅድላታል። ከዕለታት አንድ ቀን ቾንግ በአንድ የሙዚቃ ትርኢት ላይ ሳለች ጁ የተባለው ዝነኛ አርቲስት በመድረክ ላይ ሆኖ ከላይ በሚወድቅበት መብራት ሊመታ ሲል በፍጥነት በመድረስ ህይወቱን ስታተርፍ ድርጊቷ በሚዲያዎች ዘንድ ከፍተኛ መነጋገሪያ ይሆናል። ነገር ግን ይህ ጀግንነቷ ዋጋ አስከፍሏታል። የጁ ኤጀንሲ ባልታወቀ ምክንያት ፖሊስ በመጥራት ያለምንም ጥፋት አስሯታል። እሺ፣ ሰውን ከሞት አትርፈህ ወንጀለኛ የምትሆንበት ሀገርም አለ ማለት ነው።
የሚገርም ነው። ለማንኛውም ይህ በእንዲህ እንዳለ ጁ በኤጀንሲው የታዘዘውን የፍቅር ዘፈን ለመስራት የፈጠራ ችሎታው ሙሉ በሙሉ ስለደረቀበት በከፍተኛ የስራ ጫና ውስጥ ይወድቃል። በመሆኑም የግል ስራ አስኪያጁ ማናጀር ጎ ለዘፈኑ መነሳሳትን እንዲያገኝ ጊዜያዊ የሴት ጓደኛ እንዲይዝ ሀሳብ ሲያቀርብለት ጁ በሀሳቡ ተማርኮ ወዲያውኑ ለዚህ ሚና የምትሆነው ሴት ማፈላለግ ይጀምራል። ከጥቂት ቀናት በኋላ ቾንግ የጁን የቤት አድራሻ ስለምታውቅ እሱን ሲያሰቃዩት የነበሩትን መድኃኒቶቹ በሙሉ ለመጣል በማሰብ እሱ ሳያውቅ ወደ ቤቱ ሾልካ ትገባለች። ነገር ግን እሱ ያልተገነዘበችው ነገር ቢኖር ጁ ድርጊቷን በሙሉ በቤቱ የደህንነት ካሜራ እየተመለከተ እንደነበር ነው። ያለ ፈቃድ ቤቱ በመግባቷ የተበሳጨው ጁም የቤቷን አድራሻ አፈላልጎ ሊያገኛት ሲወስን ቤቷ ሲደርስ የሚሰማው እሷ የእሱን ተወዳጅ ዘፈን በፒያኖ ስትጫወት ነው። ጁ ቤቷ ድረስ መምጣቱን ስትገነዘብ በድንጋጤና በደስታ ተውጣ ስታየው እሱም በቀጥታ ለምን እንደምትከታተለው ይጠይቃታል። እሷም ብቸኛ ዓላማዋ እሱን መጠበቅና እንዳይሞት መከላከል እንደሆነ በቅንነት ስትነግረው ጁ በልጅቷ ንጹህ ሀሳብ ይገረማል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን በዚያች ቅጽበት ለዘፈኑ መነሳሳት የምትሆነው ጊዜያዊ የሴት ጓደኛ ፍለጋው ፍጻሜ እንዳገኘ በመረዳቱ ቾንግን ለቀጠሮ ይጠይቃታል። በማግስቱ ለቀጠሮዋቸው ሲገናኙ ቾንግ በህይወቷ ሙሉ ስታደንቀው ከነበረው አርቲስት ጋር መሆኗን ማመን ስለሚያቅታት ልቧ በሐሴት ይሞላል። ጁም በቀላሉ ሊያገኛት እንዲችል አዲስ የሞባይል ስልክ በስጦታ መልክ ከሰጣት በኋላ ዕለቱን በአንድነት ወደ መዝናኛ ፓርክ በማምራት በተለያዩ መጫወቻዎች ላይ እየተሳፈሩ አስደሳች ጊዜን ያሳልፋሉ። ከዚያ ቀን ጀምሮ ሁለቱም አብዛኛውን ጊዜያቸውን አብረው ማሳለፍ ሲጀምሩ በመካከላቸው የነበረው ግንኙነትም ቀስ በቀስ እየጠነከረ ይሄዳል። በተለይም ጁ ለቾንግ ከጊዜ ወደ ጊዜ እያሳየ የሚመጣው እውነተኛ የፍቅር ስሜት እሷም ከበፊቱ በበለጠ በፍቅሩ እንድትወድቅ ያደርጋታል። እዚህ ጋር ግን ታሪኩ ትንሽ ይከብዳል። ቾንግ በሲ ቤት ውስጥ ለተወሰኑ ቀናት ከቆየች በኋላ ስትገፋበት የነበረው ጥርጣሬ ተረጋግጦ አንድ መራራ እውነት እንደ መብረቅ ይመታታል። በመኪና አደጋ ህይወቷን ያሳጣት ሰው አብሯት የሚኖረው ሲ ራሱ መሆኑን ትረዳለች። በዚህም የተነሳ በድንጋጤና በንዴት በተቀላቀለ ስሜት ተውጣ ስለ ማንነቷና ስለ ቤተሰቦቿ ያሉበት ሁኔታ እንዲነግራት ትጠይቀዋለች። እሱም ከእንግዲህ መደበቅ እንደማይችል በመረዳት ትክክለኛ ስሟ ኪም ሃና እንደሆነና እናቷም ሆስፒታል ውስጥ ሕክምና ላይ እንደምትገኝ ከባድ ሚስጥር ይነግራታል። ከዚህም በተጨማሪ የእርሷ ሞት ከቤተሰቦቿ ከደረሰ ከጥቂት ቀናት በኋላ እናቷ በድንጋጤና በሐዘን ተጽዕኖ ኮማ ውስጥ እንደገባች ያስረዳታል። በማግስቱ ከባድ ልቧን እየጎተተች ወደ ሆስፒታል ስታመራ በአልጋ ላይ ራሷን ስታ የማትንቀሳቀሰውን እናቷን ትመለከታለች። ዶክተሩም የእናቷ ሁኔታ ከጊዜ ወደ ጊዜ እየተባባሰ እንደመጣና ከዚህ በላይ በህይወት የመቆየት ተስፋዋ አነስተኛ መሆኑን ሲነግራት ሃና ዓለም በላይዋ ላይ የተገለበጠ ያህል ይሰማታል። በእንቅስቃሴ በሌለው የእናቷ አካል አጠገብ ተቀምጣ በህይወት እያለች ላስጨነቀቻቸው ጊዜያት ሁሉ ይቅርታ ትጠይቃታለች። በተለይም በአግባቡ ሳትሰናበታት በመምጣቷ ልቧ በጸጸት ይቆስላል። እማዬ በጣም እወድሻለሁ ብላ ከጥቂት ደቂቃዎች በኋላ የእናቷ የመጨረሻ እስትንፋስ በጸጥታ ሲቋረጥ ሃና ብቸኝነቷን ተጋፍጣ ትቀራለች። ሐዘኗንም መቆጣጠር ተስኗት እንቅስቃሴ በሌለው የእናቷ ስክሪን ላይ ተደፍታ ከቁጥጥር ውጭ የሆነ የለቅሶ ማዕበል ያጥለቀልቃታል። የሃናን የሐዘን ሸክም ለማቅለልና ሊያጽናናት በማሰብ ጁ ወደ አንድ ውብ የባህር ዳርቻ ይዟት ይሄዳል። በዚያም የፀሐይ መጥለቂያ ወርቃማው ብርሃን በውሃው ላይ ሲያንጸባርቅ እየተመለከቱ አብሮነታቸውን ያጣጥማሉ። እስከ ምሽት ድረስ ለህይወታቸው ጥልቅ ውይይት ውስጥ ሲዘፈቁ ሃና በጁና በአባቱ መካከል ያለው ግንኙነት የሻከረ መሆኑን ትገነዘባለች። በሞት ሐዘን ውስጥ ያለፈችው ሃናም የራሳችን ሞት መቼ እንደሚመጣ ስለማናውቅ ከምንወዳቸው ሰዎች ጋር ያለንን እያንዳንዱን ቅጽበት ከፍ አድርገን መመልከት እንዳለብን
ትመክረዋለች። በውይይታቸው ውስጥም የጁ አባት ተፈላጊ የራመን ምግብ ቤት ባለቤት በመሆኑ ስራ ቢበዛበትም ምግብ ቤት ውስጥ የጁን ፖስተሮች በመለጠፍና ሙዚቃዎቹን ዘወትር በመክፈት ለልጁ ያለውን ፍቅርና ድጋፍ በስውር እንደሚገልጽ ትረዳለች። ከጥቂት ጊዜ በኋላ ጁ በኤጀንሲው እንደተጠየቀው ስለ ፍቅር የሚያወሳውን ዘፈን ይጨርሳል። ነገር ግን በቀረጻ ክፍል ውስጥ የጁ ስራ አስኪያጅና ፕሮዲውሰር የጁን ከሃና ጋር ያለውን ግንኙነት እውነተኛ መነሻ ምክንያት ሲያንሾካሽኩ በአጋጣሚ በቦታው የነበረችው ሃና ይህንን ትሰማለች። እንግዲህ አስቡት፣ ጁ ለፍቅር ዘፈኖቹ መነሳሻነት ብቻ እየተጠቀመባት እንደሆነ በማሰብ ልቧ በድንጋጤና በሐዘን ይሰበራል። እውነታው ግን ጁ መጀመሪያ ላይ ለይስሙላ ቢቀርባትም ከጊዜ በኋላ ለእሷ ከልብ የመነጨ እውነተኛ ስሜት ማዳበር ጀምሮ ነበር። ሃና ከክፍሉ ስትወጣ ያያት ጁ ሁኔታውን ለማስረዳትና እንዳያጣት በመስጋት ወዲያውኑ ተከትሏት ይሮጣል። በመጨረሻም በአንድ ባዶ የአውቶቡስ ማቆሚያ ላይ ብቻዋን ተቀምጣ ያገኛታል። ጁም ወደ እሷ ቀርቦ ከልቡ ይቅርታ ከጠየቃት በኋላ በዚያች ምሽት በመጨረሻም በመታረቅ የፍቅር ግንኙነታቸውን ለመቀጠል ይወስናሉ። ነገር ግን ሃና ወደ ቤቷ ስታመራ የጁ ዝና እንደ ከባድ ሸክም አእምሮዋን ይጫነውና እሷን የመሰለች ተራ ልጅ ከታዋቂ ሰው ጋር መሆን እንደማይገባት የሚል የጥርጣሬ ደመና ይውጣታል። ያው የሴት ነገር አይደል ነገሮችን ማወሳሰብ። ለማንኛውም በዚህ የሐሳብ ውጥረት ውስጥ ሆና ሳለች በአጋጣሚ ሺክ የተባለች የሴት ልጅ መንፈስ ታገኛለች። ሺክ ሃና የሞት መልአክነት ስትሰራ በነበረችበት ወቅት የድሮ ጓደኛዋ ነች። የሃናን የተሰበረ መንፈስ በማስተዋል ይህን ያህል ከለፋች በኋላ በጁ ላይ ተስፋ እንዳትቆርጥ በማሳሰብ ታበረታታታለች። ከዚያም እንደ አዲስ የተስፋ ምልክት የሆነላትን የጁን ኮንሰርት መግቢያ ትኬት ትሰጣታለች። በቀጣዩ ምሽት በልቧ ውስጥ አዲስ ተስፋን ሰንቃ ሃና የጁ ኮንሰርት ወደሚካሄድበት ስፍራ ታቀናለች። ነገር ግን ቦታው ላይ ስትደርስ የሚጠብቃት አስደሳች የሙዚቃ ድባብ ሳይሆን ልብ የሚሰብር የዝምታ ትዕይንት ነበር። ሰራተኞቹ የጁን ግዙፍ ፖስተሮች ከግድግዳ ላይ ሲገነጥሉና እቃዎችን በችኮላ ሲያስገቡ ትመለከታለች። ምን እንደተፈጠረ ስትጠይቅም በዚያች ምሽት በእርሷና በጁ መካከል ስለተፈጠረው የፍቅር ቅሌት በወጡ ጽሑፎች ምክንያት ኤጀንሲው ኮንሰርቱን ለመሰረዝ መገደዱን ትረዳለች። ይህንን ስትሰማ በቅጽበት ተስፋዋ ይመክንና በጁ ላይ ላመጣችው መዘዝ ከባድ የጥፋተኝነት ስሜት እንደ ሰይፍ ልቧን ይወጋዋል። ከዚያም ከጥቂት ጊዜ በኋላ የጁ ስራ አስኪያጅ መጥቶ ጁን ወደ አንድ ስፍራ ይዞት ይሄዳል። መንገድ ላይ ጁ ወደ አንድ ትንሽ ክፍል የሚመራውን በራሱ ፖስተር አጠገብ የተቀመጠን የሚያበራ ዱላ ይመለከታል። በክፍል ውስጥ በጨለማው ውስጥ እንደ ከዋክብት የሚያበሩ ዱላዎችን በእጃቸው የያዙ በርካታ ታማኝ አድናቂዎቹ መድረኩን በታላቅ ጉጉት ይጠባበቁታል። በቃ ይሄ ነው አድናቂ፣ ችግር ሲደርስብህ የማይተወህ። ለማንኛውም ጁም በመጨረሻ በዚያች ትንሽ መድረክ ላይ ፒያኖ እየተጫወተ የሙዚቃ ትርኢቱን ሲያቀርብ በተመልካቾች መካከል ተደብቃ የምትገኘው ሃናም አይኖቿን ከእርሱ ላይ ሳትነቅል በሙሉ ልቧ ድጋፏን ትሰጠዋለች። በትርኢቱ መሃል ሃና በጁ የፒያኖ ክህሎትና በሚያምረው ድምፁ ሙሉ በሙሉ ተመስጣ የአስማት ሰዓቷ የጁን እየሟጠጡ ያሉትን የህይወት ሰከንዶች ማሳየት መጀመሩን እንኳ አታስተውልም። በድንገት ከጥላው ስር አንድ ሚስጥራዊ ሰው ብቅ ማለት በያዘው ስለታም ጩቤ ሃናን ሊወጋት ይወነጨፋል። ይህንን በቅጽበት የተመለከተው ጁ ግን አንድም ቃል ሳይተነፍስ ከፒያኖው ጀርባ ተስፈንጥሮ በመነሳት በቀጥታ ወደ ሃና ይሮጣል። እርሷን ከጥቃቱ ለመታደግ በሚያደርገው የሞት ሽረት ጥረት ጩቤው የራሱን አካል ይሰነጥቀውና ለሃና ሲል ራሱን መስዋዕት በማድረጉ ከባድ ጉዳት ይደርስበታል። ከቁስሉ የሚፈሰው ደም ልብሱን ሲያርስና ህይወቱ ከፊቱ ላይ ቀስ በቀስ ስትጠፋ እያየች ሃና አእምሮዋ ይባንናል። እሱን የማጣቱ ፍራቻ እንደ እሳት አንገብግቧት በጉሮሮዋ ውስጥ የተቀበረ ጩኸት ሊወጣ ይታገላታል። ሆስፒታል ከደረሱ በኋላ የጁ ህይወት በሞትና በህይወት መካከል በቀጭን ክር ላይ ተንጠልጥላ ስትታይ ሃና ልቧ በሐዘን ተሰብሮና በተስፋ መቁረጥ ተውጣ የጁን ዕጣ ፈንታ እንዲቀይርላት የሞት መልአኩን ትማጸነዋለች። ስምምነት
ማንነታቸው መራራ እውነትን የተሸከመ ነበር። ጁ አሁን ከሞት እንዲድን፣ እርሷ ግን ወደፊት በተራዋ ቀድማ ከዚህ ዓለም ለመሰናበት። እናም የኛዋ ጀግና ሀና ለፍቅሯ ስትል ይህንን ከባድ ዋጋ ያለምንም ማንገራገር ተቀበለች። ከበርካታ ቀናት የሕክምና ክትትል በኋላ የጁ ንቃተ ህሊና ሲመለስና ቀስ በቀስ ሙሉ በሙሉ ሲያገግም የሀና መስዋዕትነት ፍሬ ማፍራት ጀመረ። ሁለቱም ተጋብተው እንደ አንድ ቤተሰብ በደስታ ሲኖሩ ህይወታቸውን በውድ ልጃቸው መወለድ አደመቁት። ዓመታትም በሳቅና በፍቅር ታጅበው ሳይታወቁ ነጎዱ። ነገር ግን ይህ ሁሉ ደስታ እሷ በቅርቡ እሱን ትታው ስለምትሄድ ወደ መራራ ፍጻሜው እየተቃረበ ነበር። በዚያች እጣ ፋንታ በቀጠረቻት ቀን ጁ ሀናና ልጃቸው ድብብቆሽ ሲጫወቱ የሀና ጆሮዎች በድንገት የአምቡላንስ ሳይረን ድምጽ ይሰማሉ። ታውቃላችሁ አይደል? ፊልም ላይ አምቡላንስ ዝም ብሎ አይመጣም። ለማንኛውም ለእርሷ የተላከላት ጥሪ እንደሆነና ሰዓቷ መድረሱን ስታውቅ ልቧ በቅጽበት ቀዘቀዘ። ወደማይቀረው ጉዞዋ ከመሄዷ በፊት ውዱ ባለቤቷንና አንድ ልጇን ለመጨረሻ ጊዜ ተሰናብታ ስታቅፋቸው የሀናን መሄድ ለማስቆም አቅም ያጣው ጁ እንባ አይኖቹን እየጋረደው የሚወዳትን ሚስቱን ግንባር ከመሳምና በሀዘን ከመዋጥ ውጪ ምንም ማድረግ አልቻለም። በበኩሏ ሀና ምኞቶቿን ሁሉ አሳክታ ፍቅሯን ለቤተሰቧ ከሰጠች በኋላ በከንፈሮቿ ላይ በፈነጠቀው እርካታ በተሞላበት ፈገግታ በደስታ ከዚህ ዓለም ተሰናበተች። የትረካው መጋረጃ የሚዘጋው ጁና ልጁ በባህር ዳርቻ ውብ መልክዓ ምድር ላይ ቆመው ያለፈውን ጣፋጭ ትዝታ እያስታወሱና የወደፊቱን በተስፋ እየተመለከቱ በሚያሳይ ልብ በሚነካ ትዕይንት ነው። ይህም የምንወዳቸውን ሰዎች ከጎናችን ከመሄዳቸው በፊት አብረናቸው ያለንን እያንዳንዱን ቅጽበት በሙሉ ልባችን ማጣጣምና ትዝታዎቻችንን እንደ ውድ ሀብት መሰብሰብ እንዳለብን በጸጥታ የሚያስታውሰን ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።